ሰላም ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን እንዴት ጃንክ ፋይልስ ኮምፒውተራችንን ስሎው ዳውን ሊያደርጉ እንደሚችሉና ጃንክ ፋይል ራሱ ምንድነው የሚለውን በዚህ ቪዲዮ እናያለን። እንዲሁም how to clean junk files to speed up our computer የሚለውን እናያለን። ጃንክ ፋይል ምንድነው የሚለውን ስናይ ጃንክ ፋይልስ are unnecessary temporary files that build up on our computers or phones over time and thus the files does not help the system run better. ለኮምፒውተራችን አላስፈላጊ የሆኑ አስበንበት ወይም ሳናስብበት ሊሆን ይችላል ከጊዜ ወደ ጊዜ እየተጠራቀሙ የመጡ አላስፈላጊ ፕሮግራሞች ወይም ደግሞ ፋይሎችን በሙሉ ጃንክ ፋይል ልንላቸው እንችላለን። ኢቭን አፕም ሊሆን ይችላል። በአጠቃላይ እነሱ ምን ናቸው የሚለውን ስናይ ታይፕ ኦፍ ጃንክ ፋይልስ አንደኛ ካች ፋይልስ ሊሆን ይችላል which means ከብሮዘር ላይ የመጡ አፖች ወይም በራሳቸው አፕ ሊሆን ይችላሉ ወይም ደግሞ ከተለያየ ብሮዘር ላይ የወረዱ አፕ ፋይሎችን ወይም ደግሞ ካች ፋይሎችን እንደ ጃንክ ፋይል ልንቆጥራቸው እንችላለን። ሌላ ደግሞ ቴምፖራሪ ፋይልስ ዳውንሎድድ በስኖት ዩዝድ ፋይልስ ካሁን በፊት ልንጠቀምባቸው ያወረድናቸው ኢንቴንሽናሊ ሊሆን ይችላል ከብሮዘራችን ላይ ወይም ደግሞ ሳናስብበት ብሮዝ ስናረግ አብሮ የወረዱ ፋይሎች ሊሆኑ ይችላሉ። እነሱንም እንደ ጃንክ ፋይል ይቆጠራሉ። ከዛ ውጭ ደግሞ ኦልድ ኢንስታሌሽን ፋይልስ ኢንስታል ለማድረግ የምንጠቀምባቸው የተለያዩ ላይሰንስ ኬ ወይም ደግሞ ልዩ አብረው አፕ ጋር ኢንስታል ለማድረግ የሚያስፈልጉ አፖች እነሱንም እንደ ጃንክ ፋይል ይቆጠራሉ። ከዛ ባለፈ ደግሞ ብሮዘር ሂስትሪ ወይም ተርሚኔልስ እነዚህም ሌላኛው የጃንክ ፋይል ታይፕ ናቸው። እንዲሁም ኤረር ሎግ ፋይልስ that are not needed ራሱ ሎግ ፋይል ሊሆን ይችላል። ኤረር ሎግ ፋይል የተጠራቀሙ ሎግ ፋይሎች በሙሉ እንደ ጃንክ ፋይል ናቸው። እነዚህ ጃንክ ፋይሎች ደግሞ ኮምፒውተራችንን ስሎው ሊያደርጉ ይችላሉ። ለሲስተማችን ራን መሆን አላስፈላጊ ሊሆኑ ይችላሉ። ፕሮብሌማቸው ምንድነው የሚለውን ስናይ ስፔሲፊካሊ it uses storage space የኮምፒውተራችንን ስፔስ ይይዛሉ። በስፔስ ያዙ ማለት ደግሞ በቀጥታ ኮምፒውተራችን ቢዚ እንዲሆን አስተዋጽኦ አላቸው። the other ones can slow down ዲቫይሱን በራሱ ስሎው ሊያደርጉ ይችላሉ። they may cause app or browser issue if corrupted ምንድነው እነዚህ ጃንክ ፋይሎቹ የተለያዩ አፕሊኬሽናችንን ወይም ደግሞ ብሮዘሩን itself ሰርች ወይም ደግሞ ብሮዝ የምንጠቀምበትን ብሮዘር ራሱን ኮራፕት ሊያደርጉብን ይችላሉ ማለት ነው። እንዴት እነዚህን ክሊር ማድረግ እንችላለን የሚለውን ስናይ አንደኛ የብሮዘራችንን ካች ፋይል ክሊር ማድረግ ማጽዳት፣ ሌላው ደግሞ አንዩዝድ አፖችን አንኢንስታል በማድረግ እንዲሁም ደግሞ ዲሌት ቴምፖራሪ ፋይልስ ሪሳይክል ቢን ውስጥ ያሉ ወይም ደግሞ ትራሽ ፋይሎቹን ፐርማነንትሊ ዲሌት በማድረግ ሶልቭ ማድረግ ጃንክ ፋይልን ክሊር ማድረግ እንችላለን ማለት ነው። how to clean up ጃንክ ፋይልስ የሚለውን በቀጥታ ፕራክቲካሊ እናያለን። ተከታተሉ። መጀመሪያው ቴምፖራሪ ፋይልን ነው የምናጠፋ። ቴምፖራሪ ፋይል ለማጥፋት ደግሞ ዊንዶ አር እንጫንና እዚህ ጋር ቴምፕ ብለን እንጽፋለን። ዘን እዚህ መተን ሊስት ኦፍ ቴምፖራሪ ፋይል ይኖራሉ። ሴሌክት ኮንትሮል ኤ በመጫን ዲሌት ማድረግ እንችላለን ፐርማነንትሊ። ኮንትሮል ኤ ተጭነን ሴሌክት ካደረገልን በኋላ ሽፍት ፕላስ ዲሌት ፐርማነንትሊ ዲሌት ማድረግ አለብን ማለት ነው። ሁለተኛው ሌላ ቴምፖራሪ ፋይል ደግሞ አሁንም የት ጋር ነው የምናገኘው? አሁንም ዊንዶ አር ከተጫነ በኋላ እዚህ ጋር ፐርሰንት ደን ቴምፕ ይሄኛውን ስንጫን ኦኬ እንላለን። ዘን ይሄ ሁሉ አላስፈላጊ የሆነ ጃንክ ፋይል ነው ማለት ነው። ይሄን አሁንም ኮንትሮል ኤ በመጫን which means ቶታሊ ሴሌክት ለማድረግ ነው። ዘን ሽፍት ፕላስ ዲሌት ፐርማነንትሊ ዲሌት ለማድረግ ማለት ነው። ዲሌት ማድረግ እንችላለን ማለት ነው። እንዲህ በማድረግ ይሄን ቴምፖራሪ ፋይል በሌላኛው መንገድ ክሊን ማድረግ እንችላለን። ሌላ ደግሞ ዲስክ ክሊን አፕ እዚህ ጋር ስንመጣ ቴምፖራሪ ፋይልንም ክሊን ማድረግ እንችላለን።
ዲስክ ክሊን አፕ ይኸው እዚህ ጋር ስታርት ሰርች ኢንጂናችን ላይ መጣን ዘን ሲሌክት ያደርግልና ዘን እዚህ ጋር ምክንያቱም ቴምፖራሪ ፋይሎች አብዛኛውን ጊዜ የት ጋር ነው የሚሆኑት ስፔሱን ሲ ላይ ማለት ስለሆነ እዚህ ጋር መጣን ቴምፖራሪ ፋይል የሚለውን ክሊክ ከዘን አሁንም ሪሳይክል ቢን ላይ ዳይሬክት መግባት ትችላላችሁ። ነገር ግን እዚህ ጋር መጣን ይኸው 1.16 ያህል ጂቢ ሪሳይክል ቢን ላይ ያለ አላስፈላጊ ጀንክ ፋይል ይሄን ያህል ስቶሬጅ ይዞብኛል ማለት ነው። ይሄንን ክሊክ በማድረግ ዲስካችንን ምን ማድረግ እንችላለን? ክሊን ማድረግ እንችላለን። ፐርማነንትሊ ዲሌት እንዳይሆንባችሁ የሚጠቅም ፋይል ዳውንሎድ ላይ ካላችሁ ይሄንን አንቲክ ታደርጉትና ዘን ክሊክ እናደርጋለን ማለት ነው። ኦኬ በዚህ መንገድ ክሊን ያደርግልናል ማለት ነው። በዚህ ወይ 4 ጂቢ ያህል ክሊን ማድረግ ይችላል። ኦኬ ስለው ፐርማነንትሊ ዲሌት ላድርገው ወይ ነው የሚለኝ። እዚህ ጋር ዳውንሎድ ውስጥ ያሉትን አንቲክ ማድረግ እንችላለን ማለት ነው። እኔ የሚጠቅም ፋይል አለኝ ብዬ ስላሰብኩ ሌላውን ግን ዲሌት እንዲያደርግ ኦኬ እለዋለሁ ማለት ነው። ሌላኛው ወይ ደግሞ ይሄን ዲስክ ክሊን ወይም ደግሞ ሪሳይክል ቢን ውስጥ ገብተንም ዳይሬክት ማጥፋት እንችላለን ብያቸዋለሁ። ይሄው ይሄን ያህል ሪሳይክል ቢን ይሄን ያህል ኢንፎርሜሽን አለ። ይሄንን ሴሌክት አድርገን ሙሉውን ዲሌት ማድረግ እንችላለን። ፐርማነንትሊ ዲሌት ላድርግላችሁ ነው የሚለን። ኦኬ ብለን በዚህ ወይ ክሊን ማድረግ እንችላለን። ከዚህ በኋላ ይሄን ክሊን ካደረግን በኋላ ምንድነው የምናደርገው? ስታርት ላይ እንሄድና ዲፍራግመንት እናደርገዋለን። ዲፍራግመንት ይሄን ዲፍራግመንት ለማድረግ ግን ኮምፒውተራችሁ ኦልድ መሆን አለበት which means SSD ካልሆነ HDD ከሆነ ዲፍራግመንት ማድረግ ትችላላችሁ ማለት ነው። SSD ከሆነ ግን ዲፍራግመንት እንዳታደርጉ ፕሊስ። ዲፍራግመንት ማድረግ የለባችሁም። በሌላ ቪዲዮ እንገናኛለን። ለምን HDDን ዲፍራግመንት አድርገን SSDን ዲፍራግመንት አናደርግም የሚለውን በሌላ ቪዲዮ እንመጣለን። ስለዚህ በዚህ ወይ ዲፍራግመንት ምክንያቱም ያስለቀቀውን ስቶሬጅ ስፔስ ኮምፕረስ ማድረግ መቻል አለብን ማለት ነው። እንዴት ነው ዲፍራግመንት የምታደርጉት? ዲፍራግመንት ብላችሁ ሰርች ካረጋችሁ በኋላ እዚህ ጋር የምትፈልጉትን ድራይቭ ኦፕቲማይዝ በማለት እኔ SSD ስለሆነ ዲፍራግመንት አላደርገውም። ዲፍራግመንት ማድረግ ትችላላችሁ ማለት ነው። ሌላኛው ወይ ደግሞ አሁንም ስታርት ላይ እንመጣና ሴቲንግ ላይ እንገባለን። ኮምፒውተራችን ሴቲንግ ላይ እንገባና ኦኬ እዚህ ጋር መጣን ስቶሬጅ ሴቲንግ ላይ እንገባለን። ዘን እዚህ ጋር ከመጣን በኋላ ስቶሬጅ ሴንስ የሚለውን እንደዚህ ኦፍ ከሆነ ኦን እናደርገዋለን። ለምንድን ነው የሚያገለግለን ይሄ? እዚህ ጋር ያሉ አውቶማቲካሊ ፍሪ አፕ ስፔስ ቴምፖራሪ ዲሌት የሆኑ ቴምፖራሪ ፋይል ካሉ እነዚህም በሙሉ ባይ አውቶማቲካሊ ምን ያደርግልናል? ፍሪ አፕ ያደርግልናል ወይም ዲሌት ያደርግልናል ማለት ነው ቴምፖራሪ ፋይሎችን። ይሄን ምን ማድረግ አለብን? ኦን ማድረግ አለብን ማለት ነው። በዚህ መንገድ ክሊን ማድረግ እንችላለን። እዚህ ጋር መጣችሁ ቴምፖራሪ ፋይሎችን ማጥፋት ትችላላችሁ። ከዛ በተጨማሪ ደግሞ ሌላኛው ክሊን የምናደርግበት ጃንክ ፋይሎችን ታስክ ማናጀር ላይ መጣን። ስታርት ላይ ራይት ክሊክ አድርገን ታስክ ማናጀር ላይ በመሄድ ስታርታፕ ወይም ደግሞ አላስፈላጊ የሆኑ ስታርታፖችን ዲዜብል ማድረግ ነው። ይኸው እዚህ ጋር መተን የማንፈልገው አፕ ካለ ምን እናደርጋለን? ኮምፒውተራችን ቡስት ሲሆን ወይም ደግሞ ስናስነሳው ታይሙ ወይም ሲንቀረፈፍ ሎድ ሲያደርግ እንዳይውልብን እዚህ ጋር መተን አላስፈላጊ የሆኑ ለምሳሌ የማንፈልጋቸው ብሮዘሮች ሊሆኑ ይችላሉ፣ ፕሮግራሞች ሊሆኑ ይችላሉ። እነዚህም በሙሉ ማንፈልጋቸው ነው። ታዲያ እነዚህ ምን ማድረግ እንችላለን? ዲዜብል ማድረግ እንችላለን ማለት ነው።
ኦኬ በዚህ መንገድ ጃንክ ፋይላችንን ክሊር ማድረግ እንችላለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።